بسم الله الرحمن الرحيم. الله سبحانه وتعالى لرسولاتنا عليه الصلاة والسلام جوامع الكلم የሚባለውን ነገር ሰጥቷቸዋል። ያም ማለት ነው አንድ ትንሽ ንግግር ተናግረው ያ ንግግር ደግሞ ለብዙ ነገራቶች የሚጠቅም ብዙ ነገራቶችን የሚያካትት የሆነ ችሎታን ሰጥቷቸዋል ማለት ነው። አላህ Subhanahu Wa Ta'ala ረሱላችን عليه الصلاة والسلام ምን ይላሉ? احرص على ما ينفعك واستعن بالله ولا تعجز ይላሉ። ይህ ሐዲስ ለሁሉም የሰው ልጆች ጠቃሚ የሆነና ለሁሉም እንደ መርህ የሚያገለግል የሆነ ሐዲስ ነው። የትኛውም የህይወት ዘርፍ ላይ ቢኖር ተማሪም ቢሆን ጣሊበል ዒልምም ቢሆን ሰራተኛም ቢሆን ነጋዴም ቢሆን ይሄ ሐዲስ ያስፈልገዋል። ረሱላችን ምንድነው ያሉት? احرص على ما ينفعك በሚጠቅምህ ነገር ላይ ታገል፣ ልፋ፣ ስራ ይላሉ ማለት ነው ረሱላችን አለይሂ ሰላቱ ወሰላም። ጣሊበል ዒልም ከሆንክ ያንተ የሚጠቅምህ ዒልም ነውና ዒልምህ ላይ ትጋ፣ ስራ፣ ልፋ፣ በደንብ አርገህ ቅራ፣ በደንብ አርገህ ተማር ይላሉ። በሌላም ዘርፍ ላይ ነጋዴም ከሆንክ በደንብ አርገህ ስራ፣ በደንብ አርገህ ነግድ፣ የአላህን ሐቅ ጠብቀህ ስራ ይላሉ ማለት ነው ረሱላችን አለይሂ ሰላቱ ወሰላም። ወስተዒን ቢላህ ይህንን ነገር ደግሞ ስትሰራ የምትፈልገውን ነገር የምታልመውን ነገር ስትሰራ በአላህ Subhanahu Wa Ta'ala ተመካ። አላህ Subhanahu Wa Ta'ala ኢስቲዓናን ጠይቀው ከሱ አላህ Subhanahu Wa Ta'ala እገዛ ጠይቀው ይላሉ ማለት ነው ረሱላችን አለይሂ ሰላቱ ወሰላም። ወላ ተዕጀዝ አሉ፣ አትሳነፍ ደግሞ። ወላ ተዕጀዝ ማለት ያኒ ወላ ተተዓጀዝ ወላ ተክሰል ማለት ነው። አትሳነፍ። ሙእሚን ሰነፍ መሆን የለበትም። አልሙእሚኑ አልቀዊዩ ኸይሩ ወአሐቡ ኢለላሂ ሚነል ሙእሚኒ አልደዒፍ ነው ያሉት ረሱላችን አለይሂ ሰላቱ ወሰላም። ብርቱ ጠንካራ የሆነው ሙእሚን ከደካማው ሙእሚን አላህ ዘንድ ተወዳጅና ደረጃው ከፍ ያለ ነው ያሉት ማለት ነው ረሱላችን አለይሂ ሰላቱ ወሰላም። ስለዚህ እነዚህ ሶስት ነጥቦች በየትኛውም የህይወት ዘርፍ ላይ ያስፈልጉናል ማለት ነው። የመጀመሪያው ጠንክሮ መስራት የሚለው ማለት ነው። ሁለተኛው ደግሞ በአላህ Subhanahu Wa Ta'ala ላይ መታገዝ፣ ወስተዒን ቢላህ ይላል። በአላህ Subhanahu Wa Ta'ala ታገዝ ማለት ነው። ይህ ማለት ግን ሰበብን አታድርስ ማለት አይደለም። ሰበብ የሚባለው ነገር አስፈላጊ ነው። አላህ Subhanahu Wa Ta'ala ለመርየም ራሱ ያንን ተምር ሲሰጣት ዝም ብሎ አይደለም ያወረደላት። ወሁዚ ኢለይኪ ቢጅዝዕ ነኽሊ ነው ያለው። ያንን ዛፉን እንደዚህ ነካ አድርጊው አንቀሳቅሽው ብሏታል። እኛም ሰበብ ያስፈልገናል። ነገር ግን ደግሞ በሰበቡ ላይ ብቻ መታገዝ የለብንም። አላህ Subhanahu Wa Ta'ala ኢስቲዓና ልንጠይቀው ይገባል ማለት ነው። ይሄ ሁለተኛው ነጥብ ነው። ሶስተኛው ነጥብሳ ወላ ተዕጀዝ የሚለው ነው። ያኒ ወላ ተክሰል ማለት ነው። አትሳነፍ። የሆነ ነገር ትሞክራለህ፣ ላይሳካልህ ይችላል፣ ላይሆንልህ ይችላል። ስለዚህ አጅዝ አያስፈልግም ማለት ነው። አላህ Subhanahu Wa Ta'ala በሰማነው ተጠቃሚዎች አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።